አሁን ደግሞ ለኢትዮጵያውያን እስቲ እንደ ህዝብ ሶስት ምክሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው ይተማመኑ፣ በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብላ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው የማመሰግነው። ሁሌ እንደዚህ ጠንካራ ነሽ? በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ የኔ ህይወት እዚህ ጋር ነው የሚያበቃው፣ ካሁን በኋላ ህይወት የለኝም ብዬ ተስፋ ቆርጬ ነበር። ከዛ ግን ድጋሚ ደግሞ አሁን ተስፋ እንዳደረግ እግዚአብሔር ተስፋ ሰጠኝ። በራሴ እንድተማመን፣ ጀግና እንድሆን፣ ለብዙ ሰዎች እንድተርፍ፣ አርአያ እንድሆን አደረገኝ። ብቻ በእኔ የሆነ ነገር ለሰዎች መስጠት ፈልጓል። ለዛ ነው እንደዚህ ያሰቃየኝ፣ እንደዚህ መከራ ያሳየኝ ብዬ ነው ማለት ነው። ህፃናት ንጹህ ናቸው ብለን የምናምነው፣ እንደ አዋቂዎች የሚበድል ማንነት የላቸውምና እግዚአብሔር ደግሞ ንጹሃንን ይወዳል። ታዲያ ለምንድን ነው እዚህ ሆስፒታል ውስጥ ብዙ ህፃናት አሉ በደም ካንሰር የታመሙ? ለምንድን ነው ታዲያ እግዚአብሔር ንጹሃን እንዲሰቃዩ የሚፈቅደው ብለሽ ታስቢያለሽ? በእነሱ የሆነ ሊያሳካ የፈለገው ግብ አለው እንጂ ዝም ብሎ ሳያሰቃይ መውሰድ አይችልም። እግዚአብሔር ይችላል። እግዚአብሔር ከምናደርጋቸው ኃጢአቶች፣ ከምንሰራቸው ስህተቶች ይበልጥ እግዚአብሔርን የሚያሳዝነው የቱ ይመስልሻል? ከሁሉም ኃጢአቶች በላይ ሰውን ማታለልና ውሸት በጣም ከባድ ነገር። እኔ እንደዛ ብዬ ነው ማሰብ። እዚህ ምድር ላይ ለሰው ልጅ በጣም እጅግ ትልቅ ዋጋ ያለው እውነተኛ ሀብት ምንድን ነው ብለሽ ታስቢያለሽ? እግዚአብሔር ጸጋ። የእግዚአብሔር ጸጋ ስትይ አንዱ ጤና ነው ማለት ነው። አዎ በቃ እኔ ከሁሉም በላይ አሁን ራሱ እሺ እግዚአብሔር መጥቶ ምን ላድርግልሽ፣ አንድ ነገር ምን ላድርግልሽ ቢለኝ በቃ ጤንነት ይመልስልኝ ነው የምለው። ሁሉም በቃ ጤና ካለ ሁሉም ነገር ከዛም በኋላ የሚመጣ ነገር ነው። ብቻ ጤናን ስጠኝ አልጥፋ ከቤት። ጤና ካለ የሰው ልጅ ምንም አጣሁ ገንዘብ የለኝም ምናምን ብሎ በእግዚአብሔር መማረር አለበት ብዬ አላስብም። ለምሳሌ ገንዘብ ጠይቀሽው በገንዘቡ መታከማት ይችላል? ገንዘብ ደስታ የሚያስፈልገኝን ታውቃለህ። በገንዘብ ኃይል ጤናን ማምጣት አይቻልም? እግዚአብሔር ካልፈቀደ። እግዚአብሔር ከፈቀደ ግን ትችላለህ። ድንቅ ነው። አገራችን ላይ ትልልቅ ሰዎች በዘር፣ በቋንቋ፣ በሃይማኖት ተከፋፍለው እርስ በርስ ይጣላሉ። እዚህ ደግሞ እናንተ በደም ካንሰር የታመሙ ብዙ ህጻናት ከተለያየ ሃይማኖት፣ ከተለያየ ብሔር የመጡ ህጻናት አሉ። እዚህ ክፍል ትጫወታላችሁ። ለነዚህ በአንድ ማንነት ላይ እኔ ብቻ መኖር አለብኝ በሚል የራስ ወዳድነት ስሜት እርስ በርስ ለሚጣሉ አስተሳሰብ ላላቸው ትልልቅ ሰዎች ምክር እስቲ ስጪልኝ። በእናታችሁ በቃ ይሄ ጦርነት ይብቃል። ወንድም ለወንድሙ፣ እህት ለእህቱ መገዳደል ይብቃል። በቃ ዘር፣ ሃይማኖት፣ ቀለም መለየት ይቅርብን። በቃ እናቁ። ሁላችንም በየሃይማኖታችን እንጸልይ። ወንድም ወንድሙን ከገደለ፣ የቤተ ክርስቲያን አባቶች ከተጋደሉ፣ ቤተ ክርስቲያን ከተቃጠለች እኛ እንዴት ነው የምንኖረው? ስለዚህ በቃ በቻላችሁት አቅም አትጣሉ። ጦርነት ይብቃል። ልክ በቃ በዓለማችን ካሉት ሰላማዊ ሀገራቶች ውስጥ የመጀመሪያውና ዋነኛው ነው። ስለዚህ ቢያንስ በኢኮኖሚ እንኳን በዓለም አንደኛ መሆን ባንችል ለካ በሰላም አንደኛ ሀገር መሆን ይቻላል። በሰላም መብለጥ ይቻላል። እግዚአብሔር ኢትዮጵያን ይወዳታል ብለሽ ታስቢያለሽ? በጣም። ለምን? የአስራት ሀገር አድርጎ ሰጥቷታል እኮ። ምን ማለት ነው? የሁሉ ገዳማት፣ የሁሉ ቤተክርስቲያናት፣ የሁሉ የራሷ የሆነ ቋንቋ፣ የራሷ የሆነ ፊደል፣ የራሷ የሆነ አስተምሮ፣ የራሷ የሆነ ቅርስ ሰጥቷታል። እስቲ ለእመቤታችን ለቅድስት ድንግል ማርያም ያለሽን ፍቅር ንገሪ። በቃ እሷ እኮ ማለት ፍቅር የሆነች ናት፣ የአምላክ እናት። በቃ ስለ እኔ እንጃ እሷን እንደዚህ በቃላት የእሷን ፍቅር መግለጽ አልችልም። በጣም በጣም ብቻ እኔ እንጃ መግለጽ አልችልም የእሷን ፍቅር። በጣም የምትወጂው
ቅዱስ አለ ከቅዱሳን ሐዋርያው ጴጥሮስ። እንዴት ሐዋርያው ጴጥሮስ የተሳለ? ምክንያቱም እሱ ከሁሉም ሐዋርያት በእድሜ ገፋ ያለው ነው እና ደግሞ መስዋዕትነትን ሲቀበል ልክ ሊሰቅሉት ሲል እኔ እንደ ኢየሱስ ክርስቶስ አልሰቀልም ዘቅዝቃችሁ ስቀሉኝ ብሎ ዘቅዝቆ ተሰቅሎ ነው ሰማዕትነትን የተቀበለው። እንግዲህ የቅዱስ ጴጥሮስ ምሕረት ከሁላችንም ጋር ይሁንልን። ይህን ጥያቄ ሌላ ልጅ ቢሆን ኖሮ አልጠይቅም ነበረ። አንቺ ግን የ36 የ40 ዓመት አንጋፋ አዛውንት ስለሆንሽ ብጠይቅሽም አትከፊም ብያ ከዚህ አልፈሻል ብያ አስባለሁ። ሞት ማለት ለአንቺ ምንድን ነው? ሞት ማለት የዘላለም ሕይወት ማለት ነው። እንዴት ካልከኝ አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ምክንያቱም መንግስተ ሰማያትን ነው የምወርሰው። ከዛ ከመላእክት ጋር ነው ምዘምረው። ስዘምር እግዚአብሔርን ሳመሰግን ነው የምኖረው። ስለዚህ እንደውም እዚህ ካለው ህይወት ሰማይ ያለው ህይወት ይሻለኛል። ግን መጥፎ ስራ ሰርቼ ሰውን አሳዝኜ ስጋና ደሙን ሳልቀበል ንስሐ ሳልገባ ከሞትኩኝ እንጃ የምኖረው እንትን በጣም ከባድ ነው የሚሆነው። አሁን አንቺ ሞትን ትፈሪያለሽ? አልፈራም። ግን እሺ መሞት የምፈልገው ጥሩ ስራ ሰርቼ ቤተሰቦቼን ንስሐ አስገብቼ ስጋና ደሙን አስቀብዬ ራሴንም ጥሩ ሰው አድርጌ ነው ማለፍ የምፈልገው። ስለዚህ መኖር ትፈልጊያለሽ? አዎ፣ ህልሜን ማሳካት እፈልጋለሁ። ሀገሬ ሰላም አድርጌ ነው መሞት የምፈልገው። ስለዚህ ለመሸነፍ ዝግጁ አይደለሁም ነው የምትይኝ? በእምነት እግዚአብሔር ለሚያምን ሁሉ ይቻላል ብሏል። እንደምትድኝ ታምኛለሽ? ያምናል አይምሮሽ? እንዴት ነው ድናለሁ ብለሽ የምታምኚው? እግዚአብሔር ያንን ሁሉ ህመም እኮ አሳልፎኛል። ስለዚህ ደግሞ ከአሁን በኋላ ያለው ነገር ለሱ ቀላል ነው። ያድንሻል? ያድነኛል፣ እርግጠኛ ነኝ ያድነኛል።